بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فهذا برنامج تفسير القرآن الكريم ونسأل الله التوفيق والسداد في القول أحبتي في الله بتبعلو بروجرام مسارات የቁርአን ተፍሲር መርሃ ግብራችን የምንጀምረው ዛሬ ነው ስለዚህ በቀጥታ ወደ ተፍሲር ፕሮግራሙን እንሄዳለን تفسير القرآن أولا ما هو القرآن قرآن مالت من دنو القرآن قرآن بلو مالت وهو وحي الله إلى خاتم النبيين محمد بن عبد الله بواسطة جبريل عليه السلام قرآن الله جل وتعالى لنبيات مدمدمية የነብያት መደምደሚያ ለሆኑት ለነብዩ ሰለላሁ ዐለይሂ ወሰለም ያወረደው የመለኮታዊ መልእክቶች መደምደሚያ ነው ስለዚህ ቀራአ يقرأ قراءة وقرآن وقرآنا ሶስት መስደር ካላቸው ፊዕሎች መካከል ነው ቀራአ ነበበ يقرأ ያነባል قراءة ማንበብን ቀርአን ማንበብን ቁርአንን ማንበብን ስለዚህ ቁርአን የሚለው ቀራ የሚለው መስደር ወይንም ስርወ ቃል ሲሆን የተፈለገው ነገር ምንድነው ኡሪደ ቢሂል መቅሩኡ የሚነበበው ነገር ነው የተፈለገበት እሱ አላህ ጀለ ወተዓላ በጅብሪል በመለከል ወህይ አማካኝነት ወደ መጨረሻው የነብያት መደምደሚያ ወደ ሆኑት ነብዩ ሰለላሁ ዐለይሂ ወሰለም ያወረደው መለኮታዊ መልእክት ነው ነብዩ ሰለላሁ ዐለይሂ ወሰለም ተረክቱ ፊኩም በመሃላችሁ ተውኩኝ ማ እንተመሰክቱም ቢሂ ፈለን ተضሉ ባዕዲ አጥብቃችሁ ያዛችሁት እንደሆነ ከኔ በኋላ መንገድን አትስቱም ይላሉ ኪታብ አላሂ ወሱነቲ የአላህን መጽሐፍ ቁርአንንና ወሱነቲ የኔን ፈለግን ይላሉ ወይንም ሱናይን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ተፍሲሩል ቁርአን በምንልበት ጊዜ ቁርአን በአራት መንገድ ይብራራል አንደኛው ተፍሲሩል ቁርአኒ ቢልቁርአን ቁርአንን በቁርአን ማብራራት ነው لأن القرآن قرآن يفسر بعضه بعضا ከፊሉን ያብራራል አንድ ቦታ ሙጅመል ሆኖ ጥቅል ሆኖ የቀረበው ሌላ ቦታ ላይ ሙፈሰል ይሆናልና ሁለተኛው ተፍሲሩል ቁርአኒ ቢልሐዲስ ወይንም ቢአቅዋል ነብይ ሰለላሁ ዐለይሂ ወሰለም ወአፍዓሊሂ ወኢቅራሪሂ ቁርአንን በነብዩ ሰለላሁ ዐለይሂ ወሰለም ንግግር በሳቸው ተግባር እሳቸው በከለከሉት እሳቸው ባጸደቁት ነገር በሳቸው ፈለግ ማብራራት ነው ሶስተኛው ተፍሲሩል ቁርአኒ ቢአቅዋል الصحابة والتابعين በሰሃቦች እንደዚሁም ሰሃቦች ብሎ ማለት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ በህይወት እሳቸውን ያገኙ ወየሰሙ ወየዳበሱ የሳቸው ባልደረቦች ናቸው ሙስሊም መሆን ሸርጥ ነው ቅድመ ሁኔታ ነው በእነሱ ንግግር እንደዚሁም እነሱን ተከትለው በመጡት ትውልዶች ንግግር ቁርአንን ማብራራት ነው አራተኛው ተፍሲሩል ቁርአኒ ቢልሉጋ ቁርአንን በቋንቋ ማብራራት ነው ለምን ቁርአኑ የተወረደው በአረብኛ ቋንቋ ነው ቢሊሳኒን አረብይ ሙቢን ስለሚል ስለዚህ በዚህ ተፍሲር ፕሮግራማችን አራቱንም የተፍሲር አይነቶች አጠቃለን አካተን እንጠቀምበታለን ወቢላሂ ተውፊቅ የመጀመሪያው ሱረቱል ፋቲሃ ነው الفاتحة مالت كفاج مالتنا وهي مكية نبي صلى الله عليه وسلم ودا مدينة كمسدداتشو بفيت كتوردوت مئرافوش مكاكل عندوان سورة الفاتحة الفاتحة تبلالج الكتاب تبلالج فاتحة الكتاب تبلالج لا صلاة
لمن لم يقرأ بفاتحة الكتاب إلى النبي صلى الله عليه وسلم يا مصحفو مكفچا بهونچو بسورة الفاتحة 7 አንቀጾችን በያዘችው በዚች ያልሰገደ ሰው እሷን አንብቦ በሰላቱ በረክዓ ውስጥ ያላካተተ ሰው ሰላት የለውም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ፋቲሃ ሻፊያ ተብላለች ፋቲሃ السبع المثاني تبلالج ولقد آتيناك سبعا من المثاني والقرآن العظيم إلى جوال ولقد برقد آتيناك ستنه سبعا من المثاني المثاني مالت تدقاقامي يهونو أنكس وچ مالتنو كالنسو سبات ستنه سبات أنكس نو يالات فاتحة السبع المثاني تبلالج مرحبا بسم الله الرحمن الرحيم بالله سم الرحمن اجج روحنا الرحيم اجج ازاኝ በሆነው አይ አብደኡ ማለት ነው قراءتي አብደኡ ጀምራለሁ قراءتي ንባቤን ቢስሚላሂ በአላህ ስም الرحمن اجج روح በሆነው الرحيم اجج ازاኝ በሆነው ይላል الرحمن ማለት الرحيم ከሚለው ትርጉሙ ያይላል በአረብኛ حرف በጨመረ ቁጥር ትርጉሙም የዛኑ ያህል ይጨምራል الرحمن ማለት እጅግ ሩህሩህ ነው በዚች በምድራዊ ዓለም ላመኑ ሰዎች ብቻ ሳይሆን ለካዱትም ጭምር እነሱን በቸርነቱ በመልካም ዋይነቱ የሚያካትት ቢክዱም የሚያበላ የሚያጠጣ ማለት ነው الرحيم ማለት እጅግ አዛኝ ማለት ነው ይሄ ለሙእሚኖች ብቻ ሲሆን ወካነ ቢልሙእሚኒና رحيما لآمانيوچم آزاኝ ሆነ ይላል خيرا بسم الله الرحمن الرحيم الحمد لله رب العالمين ይቺ ሱራ ሱረቱል ሐምድም ትባላለች الحمد لله رب العالمين الحمد እዚህ ላይ ያለችው አልእስትግራቅያ ትባላለች ሁሉን አካታች ማለት ነው الحمد ምስጋና ሁሉ ተጠቃሎ لله ለአላህ የተገባው ነው رب العالمين የዓለማት ጌታ ለሆነው ይላል رب ማለት ሙረቢ ማለት ነው ተንከባክቦ አሳዳጊ መጀመሪያ ፈጣሪ መጋቢ ተንከባክቦ አሳዳጊ ጉዳይን ፈጻሚ ማለት ነው ረብ አልহামዱሊላህ ምስጋና ሁሉ ተጠቃሎ ለአላህ የተገባው ነው ረቢል ዓለሚን የዓለማቱ ጌታ ለሆነው አልዓለሚን ማለት ከአላህ ባሻገር ያለ ነገር ሁሉ ዓለም ይባላል ይህ ዓለም መጀመሪያ በሁለት ይከፈላል አእምሮ የተሰጡ የዓለም ክፍሎች አሉ አእምሮ ያልተሰጡ አሉ አእምሮ የተሰጡት በሶስት ይከፈላሉ ዓለሙል መላኢካ ዓለሙል ጂንና ዓለሙል ኢንስ አእምሮ ያልተሰጡት ደግሞ ዓለሙል ሐይዋናት ወዓለሙል ጀማዳት ይባላል የእንስሳትና እንደዚሁም ደግሞ ግዑዝ የሆኑ ነገሮች ለዚህ አላህ ጀለ ወተዓላ فلا اقسم بما تبصرون وما لا تبصرون ብሎ ይምላል እናንተ ማየት በመትችሉት በመታዩት በማታዩትም እምላለው ይላል ስለዚህ ዓለሚን ሲባል ይሄንን ሁሉ ያጠቃልላል ሐምድና ሹክር ልዩነቱ ምንድነው ሹክር ማለት ሙቃቢሉ ኒዕማ ነው ሁሉ ጊዜ ጸጋን ሲያገኙ እሱን በመልካም መጥራት ሹክር ይባላል ሐምድ ማለት ግን ሰናኡላሂ አላህን መጥራት ነው ማሞገስ ነው ፊል መክረሂ ወልመንሸጢ ደስታን የሚያደፈርስ ነገር ችግር ማጣት የጠላት ጥቃት በሚደርስበት ጊዜ ኢና ሊላሂ ማለት እኛ የአላህ ነን ወኢና ኢለይሂ ራጂዑን ወደሱም ተመላሽ ነን ማለት ይሄም ሐምድ ይባላል الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون ስለዚህ ሐምድና ሹክር ልዩነቱ ሐምድ ማለት ሹክርን አጠቃሎ ችግር በሚገጥም ጊዜም አላህን ማንሳት በመልካም ማንሳት የሱነን እኛ የሱ ንብረት ነን በእኛ ውስጥ የፈለገውን ነገር የመፈጸም የማስፈጸም መብት አለው ብሎ ማለት ሐምድ ይባላል ስለዚህ ምስጋና ሁሉ ተጠቃሎ ለአላህ የተገባ ነው አርራህማኒ እጅግ ሩህሩህ ለሆነው አርራሂም እጅግ አዛኝ ለሆነው ማሊክ የውሚዲን ይላል ማሊክ ማለት ባለቤት ነው የውሚዲን አለ የፍርዱ ዕለት ባለቤት
የፍርዱ ዕለት ባለቤት ነው። ለምን ሲባል በፍርዱ ዕለት አንደኛ የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ አንዲት ነፍስ ለሌላኛዋ ነፍስ አንዳችም ነገር ማድረግ የማትችልበት ዕለት ነው። ወልአምሩ የውመኢዝን ሊላህ ነገር ሁሉ ተጠቃሎ ያን ጊዜ ለአላህ የተገባው ነው ስለሚል በዛ ጊዜ ፈራጁ እሱ ነው። ንግስና ሁሉ ተጠቃሎ ለሱ መሆኑ ይፋ ይሆናል፣ ግልጽ ይሆናል። ማሊክ የውሚዲን ስለዚህ ለሱ ምስጋና ይገባዋል። ፋቲሃ በሶስት ይከፈላል። የመጀመሪያው አላህን ማሞገስ ነው። ሁለተኛው ቃል መግባት ነው። ሶስተኛው ደግሞ ዱዓ ነው። የመጀመሪያውን ክፍል ስናጠቃልል ሁለተኛው ክፍል ደግሞ በአንድ በአላህ ባሪያና በአላህ መሃል የሚገባ ቃል ኪዳን ነው። ኢያከ ነዕቡዱ ወኢያከ ነስተዒን በሉ ብሎ አላህ ያስተማረው ነው። ኢያከ አንተን ብቻ ነዕቡዱ እናመልካለን፣ ወኢያከ አንተንም ብቻ ነስተዒኑ እገዛን እንጠይቃለን። አንተን ብቻ የሚለው የመጣው ተቅዲሙል ማዕሙሊ ዐለል ዓሚሊ ዩፊዱል ሐስር ይላሉ። ነዕቡዱ የሚለው ዓሚል ነው ወይንም ፊዕል ነው። ኢያከ የሚለው ደግሞ ማዕሙል ነው ወይንም መፍዑሉን ቢሂ ነው። ለዚህ መፍዑሉን ቢሂን አስቀድሞ ፊዕሉን ማዘግየቱ ዩፊዱል ሐስራ እሱን ብቻ ማለትን ስለሚጠቁም ኢያከ አንተን ብቻ ነዕቡዱ እናመልካለን፣ በዒባዳ አይነቶች አንተን ብቻ እንነጥላለን። ወኢያከ ነስተዒን ችግር ቢገጥመን በአንተ ብቻ እንታገዛለን ወይ አንተን ብቻ እገዛን እንጠይቃለን። استعانة مالت الجزان طيقنو السين والتاء للطلب سين الناتا كجبا في علي طلب وي متأيقن يعملكتالنا. اهدنا الصراط المستقيم اهدنا مران الصراط المستقيم قطتኛውን መንገድ ምራን። ይሄ ቀጥተኛው መንገድ የነብያት መንገድ ነው። አላህ ጀለ ወተዓላ በሱረቱ ኒሳ ወመን يطع الله والرسول አላህንና መልእክተኛውን የሚታዘዝ ካለ فأولئك مع الذين أنعم الله عليهم إننا سوج بيتنيوم زمن بيتنيوم بوتا بيهونو فأولئك مع الذين أنعم الله عليهم إننا الله بالنسو لاي بقون كوال الله چو سوج قا ناچو من النبيين والصديقين والشهداء والصالحين وحسن أولئك رفيقا من النبيين كنبيات قا والصديقين ለምነታቸው እነተኞች ከሆኑት ጋር ወሹሃዳ ዲናቸውን ለመታደግ ራሳቸውን ከሰው ሰማዕት ጋር ወሷሊሒን ከደጋግ አላህ ባሮች ጋር ናቸው። ወሐሱነ ኡላኢከ ረፊቃ የነኛ ሰዎች ወይ እነኛ ሰዎች ከጓደኝነት በኩል ምንኛ አማሩ ይላል። ስለዚህ የነብያትን መንገድ እውነተኞች የሆኑትን ሰዎች መንገድ ማለት ነው። ኢህዲና ሲራጠል ሙስተቂም። አንድ ሰው ሰላትን በሚሰግድበት ጊዜ ቢያንስ በፈርድ ሰላት በቀን 17 ጊዜ ፋቲሃን ይቀራል። ታዲያ አንዴ ከሰለመና ካመነ በኋላ ኢህዲና ሲራጠል ሙስተቂም ኢህዲና ሲራጠል ሙስተቂም ብሎ መደጋገሙ ምንን ይፈይዳል? ሰብትና ዐለ ሲራጠል ሙስተቂምን ይጠቁማል ይላሉ። በቀጥተኛው መንገድ ገብተንበታል፣ አለንበት፣ አጽናን። ሲራጠ الذين أنعمت عليهم የነኛ አንተ በጎ ያልክላቸውን ሰዎች መንገድ ማን እንደሆኑ በቅርብ ተብራርቷል። غير المغضوب عليهم ولا الضالين مغضوب عليهم የተባሉት እነኛ ከውቀት ጋር የጠመሙት ናቸው። هم اليهود ومن شاكلهم أو نحى نحوهم እነሱን የመሰለና በእነሱ አቅጣጫ የሄደ ሲታወቀው እውነትን ያስተባበለ በእውነት የካደ መግዱብ አለይሂም ይባላሉና ከነሱ ውጭ ያለውን መንገድ ወለዳሊን ዳሊን ማለት ደግሞ ዕውቀት ሳይኖራቸው ዕውቀት ላይ ነን ትክክለኛ መንገድ ላይ ነን ብለው ግን መንገድን የሳቱ ናቸው። ሁሙ ነሳራ ወመንሻከለሁም እነኚህ ነሳራ ክርስቲያኖችና ወመንሻከለሁም እነሱን መሰል አው ነህወሁም እነሱ የሄዱበትን አቅጣጫ የሄደ ያለ ዕውቀት በመሄዱ መንገድን የሳተ ሰው ነውና እያወቀም ጠሞ አላህ ከተቆጣበት ሳያውቅም መንገድን ከሳተ ከነኚህ ሰዎች ውጭ የሆነውን አንተ መልካም የዋልክላቸውን ሰዎች መንገድ ምራን ማለት ነው። ፋቲሃ ሰላት ውስጥ ሲሆን ማክተሚያውን አሚን ይባላል እንዳልነው ይሁንልን ማለት ነው። ሱረቱል በቀራ
አልበቀራ ማለት ላም ማለት ነው። አልበቀራ ላሚቱ ማለት ነው። ማን እንደሆነች የትኛው ላም እንደሆነች ስንደርስበት እናያለን። ይህ ቃል በቁርአን ላይ በሱረቱል በቀራ የተጠቀሰ ቃል ነው። ኢነላሃ ያእሙሩኩም አን ተዝበሑ በቀረተን አላህ ላምን እንድታርዱ ያዛችኋል ብለው ሙሳ ተአምር ይሆን ዘንድ በኑ እስራኤልን ያዘዙበትን ያንን ክስተት የሚያብራራ ነው። ሱረቱል በቀራ መደንየቱን ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ከተወረዱት ምዕራፎች መካከል አንዷ ነች ሱረቱል በቀራ። ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን። አሊፍ ላም ሚም አሊፍ ላም ሚም የሚለው አንቀጽ ከምህጻረ ቃላት መካከል የሚጠቀስ ነው። ሚነል ሑሩፊል ሙቀጠዓ የዚህን ምህጻረ ቃል ትርጉም አላህ ነው የሚያውቀው። አላሁ አዕለሙ ቢሙራዲሂ በዚህ ምን ለማለት እንደተፈለገ አላህ ነው የሚያውቀው። የተፈለገው ነገር ምንድነው? ከቁርአን ተአምራት ወይንም ሙዕጂዛት የሚቆጠር ሲሆን ሰዎች ቆም ብለው ኢልቲፋቱ ነዘር ትኩረትን ለመሳብና ቀጥሎ ስለ ቁርአን ማስደመጥ ስለሆነ በቁርአን ውስጥ በተጠቀሱ ምህጻረ ቃላት አካባቢ ስለ ቁርአን የሚናገር ነገር እናገኛለን። ስለዚህም አሊፍ ላም ሚም ዛሊከል ኪታቡ ቁርአኑን ጠቀሰ። ቃፍ ወልቁርአኒል መጂድ ሐሚም ተንዚሉ ሚነር ረሕማኒር ረሒም ያሲን ወልቁርአኒል ሐኪም። ለዚህ ምህጻረ ቃላቱ ሲጠቀሱ ቀጥሎ ስለ ቁርአን ማብራሪያ ይጠቀሳል። ለዚህ የተፈለገው ኢልቲፋቱ ነዘር ነው። ከአረቦች ቋንቋ ውስጥ የሚካተት አይደለም። ዛሊከል ኪታቡ ይህ መጽሐፍ ወደ አማርኛ ስንመልሰው ነው። በአረብኛ ዛሊከ የሚለው ሚን አስማኢል ኢሻራ ይባላል። ሃዛ ይህ፣ ሃዚህ ይህች፣ ዛከ ያ፣ ዛሊከ ያ ማለት ነው። ስለዚህ ዛከ ወይንም ዛሊከ የምንጠቀመው ሩቅ ነገርን ለመጠቆም ሲሆን ዛሊከል ኪታብ ብሎ አላህ ያራቀው አልኢብዓዱ ሊተሽሪፍ አልኢብዓዱ ሊተሽሪፍ ልቅናውን ለመግለጽ ነው። ልክ እንደዚሁ አማኞችን ኡላኢከ ዐላ ሁደን ሚን ረቢሂም በማለት እንደዚሁ በሩቅ መጠቆሚያ ቃል ይጠራቸዋል። ዛሊከል ኪታቡ ወደ አማርኛ ስንመልሰው ይህ መጽሐፍ ቁርአኑ ላ ረይበ ፊሂ በውስጡ ጥርጥር የለውም። ቢአነሁ ተንዚሉ ሚነር ረሕማኒር ረሒም እጅግ ሩህሩህና እጅግ አዛኝ ከሆነው ከአላህ ለመወረዱ ጥርጥር የለውም። ሁደን ሊልሙተቂን እሱ ጥንቁቅ ለሆኑ ለአላህ ባሮች ትእዛዙን ተሽቀዳድመው ለሚሰሩና ከከለከለው ለሚርቁት መመሪያ ነው፣ የህይወት መመሪያ። ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሽፋኡን ሊማ ፊ ሱዱር ወሁደን ወረሕመቱን ሊልሙእሚኒን እንዳለው በሱረቱ ዩኑስ ያ አዩሃ ናሱ እናንተ ሰዎች ሆይ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ከጌታችሁ የሆነች ምክር በእርግጥ መጣቻችሁ። ወሽፋኡን ሊማ ፊ ሱዱር ልብ ላይ ለሚጣድ በሽታ መድኃኒት የሆነ በእርግጥ መጣችሁ። ወሁደን ወረሕመቱን ሊልሙእሚኒን ለአማኞች ሁዳ መመሪያና እዝነት ነው ይላል። እዝነት የተባለበት ቁርአኑ ጥቅም ሳያመልጥ ጉዳት ሳይደርስ ጠቋሚ በመሆኑ ነው። ሁደን ሊልሙተቂን አለዚነ ይላል እስሙን መውሱሉን ይባላል። ከፊቱ የቀደመውን ቃል የሚያብራራ ነው። ሁደን ሊልሙተቂን እነማን ናቸው እነርሱ? አለዚነ እነኛ ናቸው ዩእሚኑነ ቢልገይቢ ከስሜት ዋሳት በራቀ በሰው ልጅ አእምሮ በማይደረስበት ነገር የሚያምኑ ናቸው። ከዚህም መካከል የጀነት መኖር፣ የጀሃነም መኖር፣ የቂያማ ዕለት ከሞት ተቀስቅሶ አላህ ፊት መቆም፣ አላህ እናንተ በማታዩት ብሎ በተናገረው ነገር በትንቢቱ ማመን ነው። አለዚነ ዩእሚኑነ ቢልገይቢ እነኛ ድብቅ በሆነው ከእውቀታቸው የራቀ የሆነ ግን ዜናው ከአላህ ጀለ ወተዓላ በኩል ወርዶ በነቢያት አንደበት የተብራራ በሆነ ድብቅ እውቀት የሚያምኑ ናቸው።
ወዩቂሙነ الصلاة ከዛንም አላህ በእነሱ ላይ ግድ ያደረገባቸውን ሰላት የሚያቋቁሙ ናቸው ወሚማ ረዘቅናሁም ينفقون እኛም ከለገስናቸው የሚሰጡ የሚቸሩ ናቸው ይላል ይሄ ነፈቃ ሰደቃ የሚባለው ምጽዋትን መስጠት ነው የተራበን ማብላት የታረዘን ማልበስ የተቸገረን መርዳት والذين እነኛም ናቸው يؤمنون بما أنزل إليك ወዳንተ በተወረደው በቁርአኑ የሚያምኑ ናቸው وما أنزل من قبلك ካንተ በፊት በተወረዱትም መለኮታዊ መጽሐፍት በተውራት በኢንጂል በእነኚህ የሚያምኑ ናቸው አላህ ወረድኩት ባለው وبالآخرة هم يوقنون وبالآخرة በመጨረሻውም ዓለም ከሞት በኋላ ባለው ዓለም هم እነሱ يوقنون እርግጥ ይላሉ ከሞት ተቀስቅሰው አላህ ፊት ለፍርድ ቀርበው ከዛ በኋላ በምድራዊ ዓለም ባሳለፉት መልኩ የሚገመገሙና ምንዳቸውን የሚቀበሉ በመሆናቸው እርግጥ የሚሉ ናቸው እነኚህ ሰዎች ኡላኢካ አላ ሁደን ሚን ረቢሂም ከጌታቸው በሆነ መመሪያ ላይ ናቸው ወኡላኢካ ሁሙል ሙፍሊሑን እነኛ ሰዎችም አልሙፍሊሑን የሚድኑት ናቸው አልሙፍሊሑን ማለት አልፋኢዙን ፊ ዱንያ ወልአኺራ በዱንያም በአኺራም የሚደሰቱ ስኬታሞች ናቸው ማለት ነው ቢነይሊሂም ማ የርጁና የሚከጅሉትን በማግኘት ወነጃቲሂም ሚማ የኻፉን ከሚፈሩት ከሚሰጉት ነገር በመዳናቸው ከዚህ ቀጥሎ አላህ ጀለ ወተዓላ ከሃዲያንን ይጠቅሳል ከዚህ ቀጥሎ ደግሞ አስመሳይ ሙናፊቆችን ይጠቅሳል መጀመሪያ ላይ ሙእሚኖችን ቀጥሎ ከሃዲያንን ቀጥሎ ደግሞ አስመሳዮችን የጠቀሰበትን እናገኛለን ማለት ነው ኸይራን إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون إن الذين كفروا أننا يكادوا سوّج سواء عليهم بالنرس لاي أكل نو أأنذرتهم بتاستنققاچوم الله كميطلاو مجمريا بسو كمكاد قتلو كونجلوج أم لم تنذرهم بتاستنققاچوم بالنرس لاي أكل نو لمن ሲባል ዳቦን አይተው ድንጋይ ነው ብለው የሚከራከሩ በመሆናቸው እነኚህ ከሃዲያን ናቸው ስለዚህ እነኚህን ሰዎች አንዘርተሁም አም ለም ትንዚርሁም ላ ዩእሚኑን ለምሳሌ የሳሊህ ህዝቦች አንተ ከዚህ ከአለት ግመልን ካወጣንልህ በነብይነትህ እናምናለን ምትለውንም እንሰማለን ብለው እሳቸው አላህን ጠይቀው አላህ ቀጠሮን አድርጎላቸው ከዛ ቋጥኝ ከትልቅ ቋጥኝ ከአለት አንዳች የምታህል ግዙፍ ግመልን አወጣላቸው ፈልቅቃ በቁድረቲላህ ስትወጣ በአይናቸው ያዩ እንዲያለ ድግምት አይተናናቀም ብለው ካዱ ስለዚህ وما تغني الآيات والنذر عن قوم لا يؤمنون እንዳለው وما تغني الآيات ተአምራት መምጣታቸው መከሰታቸው والنذر ማስጠንቀቂያዎች መምጣታቸው ማስፈራሪያዎች عن قوم لا يؤمنون ለማያምኑ ሰዎች የሚፈይደው ነገር የለም ይላል إن الذين كفروا እነኛ የካዱ ሰዎች سواء عليهم በእነርሱ ላይ እኩል ነው أأنذرتهم بتاستنققاچوم أم لم تنذرهم بتاستنققاچوم لا يؤمنون አያምኑም ስለዚህ ሲታወቃቸው በመካዳቸው ምክንያት ختم الله على قلوبهم الله በልቦቻቸው ላይ አተመባቸው وعلى سمعهم በመስማዮቻቸው በጆሮቻቸውም ላይ አተመባቸው وعلى أبصارهم በአይኖቻቸው ወይ ማየቻዎቻቸው ላይም غشاوة ግርዶሽ አለባቸው ወለሁም عذاب عظيم ሲታወቃቸው በመካዳቸው ለነሱ عذاب عظيم ታላቅ የሆነ ቅጣት አለላቸው ومن الناس ብሎ የሚላቸው ሙናፊቆች ናቸው እስከ 21ኛው አንቀጽ የነሱን ሁኔታ በማብራራት አላህ ይዘልቅበታል
ومن الناس كسوج مكاكلم አሉ من يقول ብለው የሚሉ آمنا بالله እኛ በአላህ አምነናል واليوم الآخر በመጨረሻውም ቀን አምነናል ማለት ከሞት በኋላ ተቀስቅሶ አላህ ፊት ለፍርድ ቆሞ በምድር ህይወት ላሳለፉት ምንዳ መመንዳት አለ በሚለውም አምነናል ብለው ይላሉ ግን وما هم بمؤمنين እነሱ አማኞች አይደሉም ይላል ጥቅምን ለማግኘት ቁሳዊ ጥቅምን በዚህ ምድራዊ ዓለም ለነሱ የሚበጅን ነገር ለማስከበር ሲሉ የእስልምናን ካባ ለብሰው በውስጥ ጥላቻን የደበቁ ናቸው وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون يخادعون الله عند الناس السابي معناتنا እንጂ ሰው ከአላህ አያመልጥም الله محيط ነው يخادعون الله اللهን ያታልላሉ والذين آمنوا እነኛ ያመኑትንም عند الناس السابي وما يخدعون إلا أنفسهم በእውነቱ ግን ራሳቸውን እንጂ አያታልሉም وما يشعرون እንዲህ በማድረጋቸውም ራሳቸውን ያታለሉ መሆናቸውን وما يشعرون አይገነዘቡም في قلوبهم مرض በልቦቻቸው ውስጥ በሽታ አለ የማስመሰል ፍቅረ ነዋይ ቁስን መውደድ ስልጣንን መውደድ የሚበልጠውን አገር መዘንጋት በብልጭልጩ ዓለም መታለል መዘናጋት በሽታ ነው ይሄ في قلوبهم مرض በልቦቻቸው ውስጥ ህመም በሽታ አለ ስለዚህም አውቀው በመጥመማቸው فزادهم الله مرضا الله ህመምን በሽታን ጨመረላቸው ولهم عذاب أليم بما كانوا يكذبون ولهم عذاب أليم لنسم أسمامي وهنا قطعت አለላቸው بما كانوا يكذبون يواشو በነበሩት ይላል የሚናገሩት ንግር ውሸት ስለሆነ بما كانوا ولهم عذاب أليم بما كانوا يكذبون وإذا قيل لهم لنسم በተባለ ጊዜ አማኞች እነሱን ባሏቸው ጊዜ لا تفسدوا في الأرض በምድር ውስጥ ጥፋትን አትስሩ ሲባሉ قالوا إنما نحن مصلحون ብለው ይላሉ إنما እነሆኛ إنما አዳቱ ሐስርን ይባላል ትባላለች እንዲህ እንጂ እንደሌላ አይደለንም ማለት ነው إنما نحن እነሆኛ ሙስሊሁን አሳማሪዎች እንጂ ሌላ አይደለንም ይላሉ አላ አዋጅ ስሙ ንቁ إنهم هم المفسدون አጥፊዎቹ እነሱ ናቸው ሌሎቹ አይደሉም እያለ ነው إنهم هم المفسدون إنهم مفسدون አይደለም ያለው إنهم مفسدون እነሱ አጥፊዎች ናቸው إنهم هم المفسدون هم ምትለው ضمير فصل ትባላለች تفيد الحصر هم المفسدون አጥፊዎቹ እነርሱ ናቸው ألا إنهم هم المفسدون ولكن لا يشعرون ግን አጥፊ መሆናቸውን አይገነዘቡም وإذا قيل لهم በተባለ ጊዜ አሚኑ እመኑ كما آمن الناس እቺ ማ መስደርያ ትባላለች ከኢማን መን አመን ማለት ነው እንዳመኑ ሰዎች አይነት ኢማን እቺ ማ ከካፍ ጋር ተቀጥላ የመጣችው ማ መስደርያ ትባላለች አሚኑ እመኑ ከማ አመነ الناس ሰዎች እንዳመኑት አይነት እምነት እመኑ ሲባሉ ቃሉ ብለው ይላሉ አኑእሚኑ እናምናለን እንዴ ይሄ ጥያቄ ምን ይባላል استفهام اعتراض ማዋደቅ መቃወም አይነት ጥያቄ ነው اعتراض እየተቃወሙ ነው አኑእሚኑ እናምናለን እንደኛ ከማ አመነ السفهاء ሞኞቹ እንዳመኑት አይነት እኛ እናምናለን ብለው ይላሉ አላ አዋጅ ስሙ ንቁ إنهم هم السفهاء ሞኞቹ እነርሱ ናቸው ولكن لا يعلمون ግን እንደተታለሉ እንደተሞኙ እንደተቄሉ አያውቁም وإذا لقوا الذين آمنوا እነኛ ያመኑ ሰዎችን ሲያገኙ ቃሉ ብለው ይላሉ አመና
እኛ አምነናል እኮ ይላሉ። ወኢዛ ኸለው ኢላ ሸያጢንህም ወደ መሰሎቻቸው ወደ ሰይጣኖቻቸው ሲመለሱ ደግሞ ብዙ ጊዜ ሙናፊቆች የሚመለሱት ወደ አይሁዶች ነው፣ ወደ ከሃዲያን ነው። ሲመለሱ ቃሉ ኢና መዓኩም እኛ ከናንተ ጋር ነን በአቋም ይላሉ ከከሃዲዎቹ ጋር። ኢነማ ነሕኑ ሙስተህዚኡን እኛ እኮ እዛ ሄደን ከሙሐመድና ባልደረቦቹ ጋር አንድ ላይ ብንሰለፍ እኮ አመን ስንላቸው ኢነማ ነሕኑ ሙስተህዚኡን እነሆ እኛ ተሳላቂዎች ነን፣ በእነሱ እያሾፍን እያላገጥን እየተሳለቅን እንጂ ልባችን በሚባለው አምኖ አይደለም ይላሉ። አላሁ የስተህዚኡ ቢሂም አላህም በፍርዱ ዕለት በእነሱ ያሾፋል ማለት አላህ ጀለ ወተዓላ ክብሩ ልዕልናው የላቀ የተሟላ ነው። ክብር፣ ዕውቀት፣ ግርማ ሞገስ፣ ልቅና፣ ልዕልና እሱ ዘንድ ሁሉ የተሟላ ነው። ግድፈት አይጠጋውም። ሱብሃንአላህ። ግን እነሱ እንደሚያስቡት አይነት በመላእክቱ አማካኝነት በእነሱም ይሾፋል። እንዴት? ለምሳሌ አይሁዶች አሳን አታጥምዱ በተባሉ ጊዜ ቅዳሜ ዕለት እሁድ ማታ መረቡን ይዘረጉና ቅዳሜ ቀኑን አሳዎቹ ይሰገሰጉና አርብ ማታ ያጠምዱና ቅዳሜ ቀኑን አሳዎቹ ይሰገሰጉና እሁድ ሄደው ያወጣሉ። ቅዳሜ አሳ ታስግሩ ሲባሉ እኛ እሁድ ነው ያሰገር ነው ብለው ይላሉ። በተግባር ያጠመዱት መቼ ነው? ቅዳሜ። የእንስሳት ስብ በእነሱ ላይ ክልክል ሆኗል ሞራው። ከዛ በኋላ እነሱ ምን አደረጉ? ያንን ሽጠው ፈአከሉ ሰመነሃ ዋጋውን ይበላሉ። እንዲህ ያሉ ሰዎች የቂያማ ዕለት በብረት ጋን ውስጥ ይከተቱና ከዛ በኋላ የብረት ጋኑ እንዲግል ይደረጋል። አቃጠላችሁን ሲሉ እናንተን መች ነካናችሁ? የብረት ጋኑን ነው እኛ ያቃጠል ነው ይባላሉ ማለት ነው። ስለዚህ መልኩን የለወጠ ስለሆነ በእንዲህ መልኩ መላእክቶቹ እነሱ ይሉት እንደነበረው አይነት ይሏቸዋልና ነው። ለዚህ አላሁ የስተህዚኡ ቢሂም ወየሙድሁም ፊ ጡግያኒሂም ያዕመሁን ወየሙድሁም አላህ ያቆያቸዋል ፊ ጡግያኒሂም በድንበር ዘለልነታቸው ውስጥ ያዕመሁን የሚዋልሉ መንገድ የሳቱ ሆነው ኡላኢከ እነኛ እነርሱ አለዚነ እሽተረው ضላለተ ቢልሁዳ አለዚነ እሽተረው ضላለተ ቢልሁዳ ጥመትን በቅናቻ የሸመቱ ናቸው። የሸመቱት ጥመትን ነው። ምንን ሽጠው? ቀጥተኛ መንገዱን ሽጠው። እሽተረው ضላለተ ቢልሁዳ ቀጥተኛ መንገድ ወደ እነሱ ቢመጣ ያንተው ጥመትን በመምረጣቸው እነኛ መልካምን ነገር ሁዳን ቀጥተኛውን መንገድ ያቹ ቅናቻን ሽጠው ጥመትን የሸመቱ ናቸው። ፈማ ረቢሐት ቲጃረቱሁም ንግዳቸው አላተረፈችም። ወማ ካኑ ሙህተዲን የተቀኑ የተመሩም አልሆኑ። መሰሉሁም የነኚህ ሰዎች ምሳሌ ከመሰል الذي استوقد نارا እሳትን እንዳቀጣጠለ ሰው አይነት ነው። በጨለማ በጽልመት ውስጥ ሆኖ እሳትን እንዳቀጣጠለ ከዛን ያቀጣጠለው ማገዶ ተቀጣጥሎ ፈለማ አضاءت ما حوله ያቀጣጠላት እሳት በአካባቢው ያለውን ጽልመት ጨለማ ባበራችው ጊዜ ድንገት ذهب الله بنورهم አላህ ብርሃኖቻቸውን እንደነጠቃቸው አይነት ናቸው። ብርሃኑ የቀጥተኛው መንገድ ተምሳሌት ነው። ጨለማው ደግሞ የክህደት ተምሳሌት ነው። ذهب الله بنورهم ከዛን አሁን ያሉበት ጥመት ስለሆነ ወተረከሁም في ظلمات በጨለማዎች ውስጥ እንደተዋቸው لا يبصرون በአካባቢያቸው ያለውን ነገር የማይመለከቱ ሆነው ሳለ ሱሙን እነዚህ ሰዎች ደንቆሮች ናቸው። ቡክሙን ዲዳዎች ናቸው፣ መናገር የማይችሉ እውነትን
ዑምዩን አይነ ስውራን ናቸው እውነትን መመልከት አይችሉም فهم لا يرجعون ካሉበት ክህደት ጥመት አይመለሱም አው ከصيب من السماء ወይ ደግሞ የነኚህ ሰዎች ምሳሌ አው ከصيب من السماء صيب ማለት መጠሩን ከثيሩን ብዙ የሆነ ዝናብ ነው ዶፍ ዝናብ ማለት ነው አው ከصيب من السماء ወይ ምሳሌያቸው ደግሞ ከሰማይ እንደሚወርድ ዶፍ ዝናብ አይነት ነው فيه ظلمات ስለዚህ የሚወርደው ከዳመና ስለሆነ በውስጡ ጨለማዎች አሉ ወራዕዱን ነጎድጓድ አለ ድምጽ ያለው ወበርቁን መብረቅ አለ ደግሞ ብልጭታ ማለት ነው በርቅ የሚባለው ብልጭታ ነው ከዛ በኋላ يجعلون اصابعهم ነጎድጓዱ ስለሚያስደነግጥ የነጎድጓዱን ድምጽ ላለመስማት يجعلون اصابعهم في اذانهم ጣቶቻቸውን ጆሮቻቸው ውስጥ ያደርጋሉ من الصواعق ይላል صاعقه ማለት ወርዶ የሚመታ መብረቅ ነው ብልጭታው በርቅ ይባላል صاعقه ማለት ደግሞ ወርዶ የሚመታው መብረቅ ነው ያ ነው ተንደር ያ ነው صاعقه የሚለው ስለዚህ من الصواعق ማለት ያንን መብረቅ ፍራቻ ነጎድጓዱ ሲሰማ ብልጭታው ሲታይ መብረቁን ፍራቻ حذر الموت ይላል اي خوفا من الموت እንሞታለን ብለው በመስጋት ነጎድጓዱን ላለመስማት ጣቶቻቸውን ጆሮቻቸው ውስጥ ያደርጋሉ والله محيط بالكافرين اللهم በካዲያን ከባቢ ነው ምን በልባቸው ላይ እንደተጣደ ምን እንደሚሰሩ ያውቃል በእውቀቱ የከበበ ነው የካዱል በርቁ ነጸብራቁ ብልጭታው يخطف ابصارهم ከብርታቱ የተነሳ እይታዎቻቸውን ወይንም አይኖቻቸውን ለመንጠቅ ይቀርባል ኩለማ አضاء لهم ያ መብረቅ ሳይከሰት በፊት የሚታየው ብልጭታ ሲፈጠር ያበራላቸዋል ኩለማ አضاء لهم ለነሱም ባበራ ጊዜ ሁሉ መሸው فيه በውስጡ ይራመዳሉ ይህ ማለት ብርሃኑ እስልምና ነው እስልምና ለነሱ መንገድን ሲቀድና መቺ ሁኔታ ሲፈጥርላቸው ይሳተፋሉ ማለት ነው وإذا أظلم عليهم قاموا ብልጭታው ሲወገድ እና ሲጨልም ደግሞ አቅጣጫ ስለሚጠፋቸው ይቆማሉ ይሄ ማለት መከራ ሲመጣ ሙስሊሞች ሲፈተኑ ዙሪያ ገቡ ሲጨልም እነሱ አይሳተፉም ከዛ ይርቃሉ ማለት ነው ولو شاء الله لذهب بسمعهم وابصارهم الله بفلك بسمعهم መስሚያቸውን እና وابصارهم ማየቻቸውን አይናቸውን ያስወግድ ነበር ان الله على كل شيء قدير ለማንኛውም አላህ በማናቸውም ነገር ላይ ቻይ ነው ይላል ከዛን ክህደት ተገቢ ባለመሆኑ የሚበጀው እምነት ስለሆነ አላህ ለሰው ልጆች በሙሉ ጥሪን አስተጋባ ያ አዩሃ الناس እናንተ ሰዎች ሆይ اعبدوا ربكم ጌታችሁን ፈጣሪያችሁን ተገዙ الذي خلقكم ያ እናንተን የፈጠረ የሆነውን والذين من قبلكم እነኛንም ከናንተ በፊት ያለፉትን ህዝቦች የፈጠረ የሆነውን እሱን ጌታችሁን ተገዙ لعلكم تتقون እሱን የገዛችሁና እሱን የተገዛችሁና የፈራችሁ እንደሆነ لعلكم تتقون اي من عقابه ከሱ ቅጣት ለካዲያን ካዘጋጀው ቅጣት ትጠበቃላችሁና لعلكم تتقون الذي ያንን ጌታችሁን ተገዙት الذي جعل لكم الارض فراشا جعل لكم الارض فراشا ምድርን ለናንተ የተነጠፈች ያደረገውን والسماء بناء ሰማይን ደግሞ ግንብ ያደረገውን ይላል
ሰማይን ሰቅፈን መሕፉዛ ይላል አላህ የተጠበቀች ጣሪያ አደረግናት ነው የሚለው። ወአንዘለ ሚነ ሰማኢ ከሰማይም የሚያወርድ የሆነውን ማአን ውሃን ይላል። ፈአኽረጀ ቢሂ ሚነ ሰመራቲ ሪዝቀን ለኩም በዚህ ከሰማይ በሚያወርደው ውሃ ወይንም ዝናብም ፈአኽረጀ ቢሂ ሚነ ሰመራቲ ሪዝቀን ለኩም ከፍራፍሬዎች ለናንተ ሲሳይን የሚያወጣውን ጌታችሁን ተገዙት። ፈላ ተጅዐሉ ሊላሂ አንዳደን ለአላህም ባላንጣዎችን አታደርጉ። ባላንጣ ሸሪክ ማለት ነው። ኒድ የሚለው ጀምዕ ነው። አንዳደን ይላል። ወአንቱም ተዕለሙን ከሱ ባሻገር ሌላ ፈጣሪ ከሱ ባሻገር ሌላ አምላክ የሌለ መሆኑን እያወቃችሁ ለሱ ባላንጣ አታደርጉ። ወኢን ኩንቱም ደግሞ ብትሆኑ ፊ ረይቢን ሚማ ነዘልና ዐላ ዐብዲና ፊ ረይቢን በጥርጣሬ ውስጥ ብትሆኑ ሚማ ነዘልና ዐላ ዐብዲና እኛ በባሪያችን በሙሐመድ ላይ ባወረድነው በቁርአኑ ከአላህ አይደለም ብላችሁ በጥርጣሬ ውስጥ ብትሆኑ ፋቱ ቢሱረቲን ሚን ሚስሊሂ የሱን አምሳያ አንድ ምዕራፍን እስኪ አምጡ። ወድዑ ሹሃዳአኩም ሹሃዳአኩም ማለት ሚን ዱኒላህ ከአላህ ባሻገር ያሉ ሹሃዳ ማለት ምንድነው? አንሳረኩም ማለት ነው። ረዳቶቻችሁን ችግር ሲመጣ የሚጣዱ ማለት ነው። በቦታው ሹሃዳ ያለው ምንድነው? አለዚ የሽሃዱ ዒንደ ሸዳኢዲ ማለት ችግር ሲመጣ በቦታው የሚጣድ ሸሂድ ማለት ምንድነው? በቦታው የሚጣድ ነው። ኢነ ፊ ዛሊከ ለዚክራ ሊመን ካነ ለሁ ቀልቡን አው አልቀ ሰምዐ ወሁወ ሸሂድ ስላል ሓዲር ማለት ነው። ለዚህ ሹሃዳአኩም ማለት ምንድነው? አንሳረኩም الذين የሽሃዱነ ዒንደ ሸዳኢዲኩም ማለት ነው። በችግራችሁ ጊዜ በቦታው የሚጣዱ ረዳቶቻችሁንም ከአላህ ባሻገር ካሉ ጥሩ እና ቁርአንን የመሰለ አንድን ምዕራፍን አምጡ ይላል። ወድዑ ሹሃዳአኩም ሚን ዱኒላሂ ኢን ኩንቱም ሳዲቂን በምትሉት ነገር እውነተኞች ብትሆኑ ያሉት ነገር ቁርአኑ ከአላህ ዘንድ አይደለም ሙሐመድ የፈበረከው ነው። እሱ ሰው ነው። ሰው የተናገረውን አምሳያ ማምጣት አያቅተንም ብለው ነበርና ግን እድል ተሰጥቷችሁ ፈኢን ለም ተፍዐሉ ይሄን ነገር ማድረግ ባትችሉ ወለን ተፍዐሉ ጀዋብ አይደለም። ወለን ተፍዐሉ መቼም ማድረግ አትችሉም። ይሄን ነገር ማድረግ ካልቻላችሁ ግን ቁርአንን የመሰለ አንድ ምዕራፍን ማምጣት ካልቻላችሁ ያኔ አላህን ፍሩ። ፈተቁ ናር ያቺ እሳቷን ፍሩና ወደ መስመር ግቡ። አለቲ ወቁዱሃ ናሱ ወልሒጃረቱ መቀጣጠያዋ አናሱ ሰዎችና ወልሒጃረቱ ድንጋይ የሆነችን ይላል። ድንጋይ ይነዳል? አዎ ይነዳል፣ ይነዳል። አፋር ክልል ኤርታሌ ላይ ብትሄዱ ብታዩ የሚነደው ድንጋይ ነው። ይቀልጣል ማለት ነው። እሳተ ጎመራ ምንድነው? የቀለጠ የሚነድ ድንጋይ ነው። ጀሃነም ውስጥ የሚነደው ሰውና ድንጋይ ነው ይላል። ኡዒደት ሊልካፊሪን ለካህዲያን የተዘጋጀችውን ያችን እሳት ፍሩ አለ። ያመኑትን ሰዎች ደግሞ በተጻራሪው ወበሽር الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار وبشر أبصر ደግሞ አለ። وبشر الذين آمنوا እነኛ ያመኑትን ከእምነት በኋላ ደግሞ وعملوا الصالحات መልካም ነገሮችን የሰሩትን ከኢማን ቀጥሎ ሰላትን ማቋቋም፣ ረመዳንን መጾም፣ ዘካን ማውጣት፣ ሐጅና ዑምራን መፈጸም፣ ዝምድናን መቀጠል፣ ለእናት ለአባት መልካም መዋል፣ ለጎረቤት ጥሩ መሆን፣ የተቸገረን መርዳት ተዘርዝሮ አያበቃም። ሳሊሓት ተብሎ በቁርአኑ በሐዲሱ የተዘረዘረው በዚህ ባጭር ጊዜ ሊገባደድ አይችልም። ወበሽር الذين آمنوا وعملوا الصالحات ከእምነታቸው ጋር መልካም ስራ የሰሩትን አብስር በምን
አነ ለሁም እነሆ ለነሱ ጀናቲን ያትክልት ስፍራዎች ያላቸው መሆናቸውን ተጅሪ ምን ተሕቲሃ አልአንሃሩ ከስሮቿ ወንዞች የሚፈሱባት ጅረቶች የሚፈሱባት ያትክልት ስፍራዎች እንዳለላቸው ከዚያን ኩለማ ሩዚቁ ሚንሃ ከሷም ከአትክልት ስፍራው በተመገቡ ቁጥር ሚን ሰመረቲን ሪዝቀን ከፍራፍሬዎች የሆነ ሪዝቀን ሲሳይን በተመገቡ ቁጥር ቃሉ ብለው ይላሉ የጀነት ፍራፍሬዎች በመልክ ተመሳሳይ በጣዕም የተለያዩ ከመሆናቸው አንፃር ይሄም ተፈላጊነታቸውን ለመጨመር ነው። ለምን መልኩ ይመሳሰላል ጣዕሙ ይለያያል። ከዛን ይሄንንም ለመቅመስ ፍላጎቱ ይጨምራል። ጣዕሙን መልኩ እንደሚለያየው ጣዕሙ ቢለያይ ወይ ጣዕሙ እንደሚለያየው መልኩ ቢለያይ ግን ገና መልኩን ሲያየው እኛ ሙዝ ብርቱካንና ሌሎች ፍራፍሬዎችን በማየት ብቻ ምን አይነት ጣዕም እንዳላቸው በአእምሮአችን እንደምንገምተው ይሄንንማ አውቀዋለሁ በማለት ፍላጎት ይቀንሳልና ጀነት ውስጥ አላህ ተመሳሳይ አድርጎ ደግሞ ጣዕሙን የተለያየ አድርጎታል። እና ኩለማ ሩዚቁ በተመገቡ ቁጥር ሲሳይ በቀረበላቸው ቁጥር ሚንሃ ከሷ ከአትክልት ስፍራዋ ሚን ሰመረቲን ከፍሬ ሪዝቀን ሲሳይን በተሰጡ ቁጥር ቃሉ ሃذا الذي رزقنا من قبل ይህ ከዚህ በፊት የተሰጠነው ነው እኮ እናውቀዋለን ይላሉ። ወውቱ ቢሂ ሙተሻቢሃን በመልክ የተመሳሰለውን በጣዕም የተለያየውን ነገር ነው የተሰጣቸው። ኡቱ ወኡቱ ቢሂ ወደ እነሱ የተመጣው ማለት ነው። ወኡቱ ማለት የተመጣው አታ ያቲ ነው። ኡቱ ቢሂ ሙተሻቢሃን ወደ እነሱ የተመጣው ነገር አታ ቢ ማለት የሆነ ነገር ይዞ መጣ ማለት ነው። አታ አይደለም። አታ ዩቲ ኢታአን ነው። አታ ያቲ ኢትያንን ነው። ይሄ ኢትያን ነው። ወኡቱ ቢሂ አታ ቢሂ ማለት ይዞ መጣ ነው። ወኡቱ ቢሂ ሙተሻቢሃን ከዚህ በፊት የተሰጡትን ፍሬዎች በመልክ የሚመስል በጣም የተለየን ነገር ነው የተሰጡት። ወለሁም ፊሃ ለነሱም በውስጡ አለላቸው አዝዋጁን ሙጠኸረቱን ንጹህ የሆኑ ጥንዶች ይላል። በጀነት ውስጥ ለእያንዳንዱ ወንድ ሚስት አለው፣ ለእያንዳንዷ ሴት ባል አላት። ጀነት ውስጥ ወንደላጤ የለም፣ አሮጊትም ሽማግሌም እንደሌለ ሁሉ ማለት ነው። ለዚህ የጀነት ጥንዶች ሴቶቹ ሐይድ የወሊድ ደም የተለያዩ ቆሻሻዎች አይታዩአቸውም፣ ሁሌ ደናግል ናቸው። ወለሁም ፊሃ አዝዋጁን ሙጠኸረቱን ለነሱም በውስጧ ከነኚህ ቆሻሻዎች የጠሩ ጥንዶች አሏቸው። ወሁም ፊሃ ኻሊዱን እነርሱም በውስጧ ዘውታሪዎች ሲሆኑ ይኖራሉ። ኢነላህ ላ የስተሕይ አን የድሪበ መሰለን ማ በዑደተን ፈማ ፈውቀሃ። ኢነላህ ላ የስተሕይ አላህ ህፍረት አይዘውም አን የድሪበ መሰለን ማ የሆነን ምሳሌ ከማቅረብ በዑደተን ፈማ ፈውቀሃ ትንኝም ትሁን ከሷ በላይ ባለው ነገር ይላል። ይሄ ሰበብ አለው። لما مثل الله حال المنافقين وعباد الأصنام في الوهن والضعف ببيت العنكبوت وأخس قدرا من الذباب. قالت الجهلة من الكفار الله تعالى أعلى وأجل من أن يذكر الأمثال ويذكر الذباب والعنكبوت. الله جل وتعالى منافقين كهاديانن በምንድነው የመሰለው? እነኛ በሱረቱል አንከቡት እነኛ ከአላህ ባሻገር አጋሮችን አማልክትን ረዳቶች አድርገው የሚይዙ ሰዎች ምሳሌያቸው ከመሰሊል አንከቡት اتخذت بيتا አንከቡት ሸረሪት ቤቷን መከለያ መጠበቂያ አድርጋ እንደያዘችው ብጤ ናቸው። ወኢነ አውሀነል ቡዩቲ ለበይቱል አንከቡት ከቤቶች ሁሉ ደካማ የሸረሪት ቤት ነው። ከዝናብ ያድናል? አያድንም።
ከብርድ ያድናል አያድንም ከጥቃት ያድናል አያድንም ከአላህ ባሻገር ሌሎችን አጋር አድርገው ያዙ ሰዎች ምሳሌያቸው እንዲህ ነው አለ ይሄ ነው በሱረቱል ሐጅ ላይ ደግሞ እነኛ ከአላህ ባሻገር ግዑዝ የሆኑ አካላትን ረዳት አድርገው የሚይዙ ሰዎች አማልክቶቻቸው ዝንብ መጥቶ ከነሱ የሆነ ነገር ወስዶ ቢሄድ ከዛ አያድኑም መልስልኝ አምጣ ለማለት እንኳን አይችሉም ضعف الطالب والمطلوب ضعف الطالب ፈላጊው ከአላህ ባሻገር ያሉ አማልክት ጅንም ይሁን ምንም الطالب ፈላጊው አምጣ ብሎ የሚለው والمطلوب ተፈላጊው ዝንቡም ሁለቱም ደካማ ነው አለ እዚህ በቁርአን ላይ ዝንብ ተጠቅሷል ሸረሪት ሲጠቀስ ከዛ እንዴ ይሄ አላህ ቃል ከሆነ አላህ ሸረሪትና ዝንብን አይጠቅስም ማለት ቃሉን ሰሙት እንጂ ምሳሌውን አልተማሩበትም ምሳሌው አስተማሪ ነው እንዲህ ሲሉ ሸረሪት ዝንብ አይደለም ኢነላህ አላህ ላ يستحي ህፍረት አይዘውም አላህ አይضرب مثلا ما የሆነ ምሳሌ ከመጥቀስ አላህ ህፍረት አይዘውም بعوضة فما فوقها ትንኝ ብትሆንም ከሷ በላይም ባለው ነገር فأما الذين آمنوا እነኛ ያመኑ ሰዎች በዚያ ጊዜ فيعلمون ያውቃሉ أنه الحق من ربهم ትንኝም ሸረሪትም ዝንብም ምሳሌ ተደርጎበት የተጠቀሰው ንግግር ከአላህ እንደሆነ ያውቃሉ وأما الذين كفروا የካዱ ሰዎች ግን فيقولون ብለው ይላሉ ماذا أراد الله بهذا الله በዚህ ነገር ምንድነው የፈለገው مثلا ተምይዝ ይሉታል ከምሳሌ በኩል አላህ ምንድነው የፈለገው ከዛን አላህ ጥመትን የፈለገን ሰው ጥመትን ይጨምርለታል في قلوبهم مرض فزادهم الله مرضا ይሄ ነው فلما زاغوا أزاغ الله قلوبهم መንገድን በሳቱ ጊዜ አላህ ልባቸውን መንገድን እንዲስት አደረገ ፈቀደ ሲታወቀው የካደን አላህ ያጠመዋል ስለዚህ يضل به كثيرا ከአስመሳዮች ሲታወቃቸው ከሚክዱ ሰዎች አላህ ብዙዎቹን በዚህ ምሳሌ ያጠማል ويهدي به كثيرا በዚህም ብዙ ሰዎችን ይመራል وما يضل به إلا الفاسقين አፈንጋጮቹን እንጂ አያጠምበትም እነማንን الذين ينقضون عهد الله እነኛ ለአላህ የገቡትን ቃል የሚያፈርሱ የሆኑትን ይላል ለአላህ من بعد ميثاقه ይላል ለአላህ የገቡት ቃል ኪዳን ምንድነው አላህ ጀለ ወተዓላ የአደምን ዝርያ በሙሉ እስትንፋሳቸው ሩሃቸው ከአካላቸው ጋር ከመቀላቀሉ በፊት በአዘል ይሄ ፍጥረተ ዓለም ከመከሰቱ በፊት ሰብስቦ አለስቱ ቢረብኩም እኔ ጌታችሁ አይደለሁምን ሲል قالوا بلا شهدنا በርግጥ አንተ ጌታችን ነህ ብለው መስክረዋል ነፍሶች ሁሉ ወደ ምድር ሲወርዱ ያን ምለው በላ ሸሂድና ብለው የአላህን ጌትነት የመሰከሩበትን ቃል ኪዳን የጠበቁ አሉ ሙእሚኖች ሙስሊሞች ይሄን ደግሞ ለፍቅረ ነዋይ ብለው ለቁሳዊ ጥቅም ብለው በስሜት በመረታት ይሄንን ቃል ኪዳን ያፈረሱ አሉ እነሱን ነው የሚለው الذين ينقضون عهد الله ነኛ ለአላህ የገቡትን ቃል ኪዳን የሚያፈርሱ የሆኑትን من بعد ميثاقه በመሐላ ከጠነከረ በኋላ ሚثاق በመሐላ ከጠነከረ በኋላ ويقطعون ما امر الله به ان يوصل الله እንዲቀጠል ያዘዘውን ነገር የሚቆርጡ አለ ويقطعون ما امر الله به ان يوصل الله እንዲቀጠል ያዘዘበትን ነገር የሚቆርጡ ለምሳሌ ምን ሲለቱል አርሃም ብለዋል ዝምድናን ቀጥሉ ብለዋል አላህ واتقوا الله الذي تساءلون به والارحام ይላል በሱረቱ ኒሳ እንደርሳለን አላህ ያደርሰናል ኢንሻአላህ
ለዚህ አላህ እንዲቀጠል ያዘዘው ነገር የሚቆርጡ ወይፍሲዱነ ፊል አርድ በምድር ላይ ጥፋትን የሚያስፋፉትን አላህ ያጠማቸዋል ኡላኢከ ሁሙል ኻሲሩን እነኛ እነርሱ ከሳሪዎቹ ናቸው ይላል ከዛን ከሃዲዎቹን ለምን መካድ አስፈለገ كيف تكفرون بالله እንዴት እናንተ በአላህ ትክዳላችሁ ወኩንቱም አምዋተን ወደ ህይወት ከመምጣታችሁ በፊት እኮ እናንተ ሙታን ነበራችሁ ያልነበራችሁ ነበራችሁ ስለዚህ ትኩረት የሚፈልገው ነገር ነው ከሃዲያን አላህ ፊት ሲቀርቡ የቂያማ ዕለት ረበና አመተነ ስነተይኒ ወአህየይተነ ስነተይኒ ይላል ጌታችን ሆይ ሁለት ጊዜ አሞትከን አማርኛ ነው ሁለት ጊዜ ደግሞ ህያው አደረከን ይላሉ ሁለት የመሞት ምንድነው አንድ ነገር ያልነበረበት ሩሁ አለ ጀሰዱ የሌለበት ሞት ይባላል ሩሁ አለ አላህ ፈጥሮታል ጀሰዱ ግን የለም አንድ ሞት አለ ማለት ነው ከዛ በኋላ እናት ሆድ ውስጥ ደግሞ ያ ሩህ ሲነፋ ከጀሰዱ ጋር ህያው ሆኖ ሲወለድ አንድ ህይወት አንድ ሞት አንድ ህይወት ቀጥሎ ደግሞ በምድር ላይ ቆይቶ ሲሞት ሩህና ጀሰድ ሲለያይ ስንት ሆነ ሁለት ሞት ማለት ነው የቂያማ ዕለት ሲቀሰቀስ ደግሞ ሩሁና ጀሰዱ ሲገናኝ ግልጽ ነው ሩህና ጀሰድ መለያየቱ ሞት ሲሆን ስንት ሞት አለ ሁለት ሞትና ሁለት ህይወት ማለት ነው አመተነ ስነተይኒ ወአህየይተነ ስነተይኒ ስለዚህ كيف تكفرون بالله وكنتم امواتا ያለው ሩሃችሁና ጀሰዳችሁ የተለያየ ነበር فاحياكم ሩሃችሁን እናታችሁ ሆድ ውስጥ ካለው ጀሰድ ጋር በመንፋት ህያው አደረጋችሁ ثم يميتكم ከዛ ደግሞ ዱንያ ላይ ከቆያችሁ በኋላ ያሞታችኋል ይገላችኋል ثم يحييكم ከዛን በመቀስቀሻው ዕለት ህያው ያደርጋችኋል ثم إليه ترجعون ከዛ ለግምገማ ወደሱ ትመለሳላችሁ እንዴት በአላህ ትክዳላችሁ هو الذي صنع الله ብሎ ማለት خلق لكم ለናንተ የፈጠረ ነው ما في الارض جميعا በምድር ላይ ያለ ነገር ሁሉ ለናንተ አገልጋይ አርጎ የፈጠረ ነው ثم استوى الى السماء ከዛንም አላህ ወደ ሰማይ አሰበ ኢላ እና አላ ይለያያል استوى على العرش በጊዜው እንመጣለን استوى الى ማለት قصد ማለት ነው قصد ማለት ነው ይሄ ነው ثم استوى الى السماء ከዛንም አላህ በምድር ላይ ያለን ነገር ለናንተ ከፈጠረ ካስገኘ በኋላ استوى الى السماء ባፈጣጠር ምድር ትቀድማለች ሱረቱ ፉሲለት ላይ ይብራራል استوى الى السماء قصد الى السماء ወደ ሰማይ አሰበ فسواهن سبع سماوات ከዛንም ሰባት ሰማያት አድርጎ አስተካከለ ፈጠራቸው وهو بكل شيء عليم እሱም በማናቸውም ነገር አዋቂ ነው ይላል والحمدلله የመጀመሪያው ፈትራ አበቃ ከ10 ደቂቃ በኋላ እንመለሳለን